ሰላም ጤና ይስጥልን ውድ የፌስቡክ ተከታታዮችና የቲክቶክ ተከታታዮች በመላው ዓለም የምትገኙ ከጫፍ እስከ ጫፍ እንደምን አደራችሁ እንደምን ውላችኋል እንደምን ሰንብታችኋል። እንግዲህ በመካከለኛው ምስራቅ ፋርስ ባህረ ሰላጤ የማርች 1 ቀን ያሰራጨውላችሁ ዜና ነበረ። እንግዲህ ጦርነቱ ተገባዷል። ምክንያቱም የኢራኑ ጠቅላይ ሚኒስትር ወይም ደግሞ ፕሬዝዳንት አሊ ኻሜኒ ስለተወገዱ ጦርነቱ ኦልሞስት ተጠቃሏል ብዬ ነበረ። ለነገሩ ጦርነቱ የተጠቃለለ ነገር ነው። ኢላማቸውን አሜሪካና እስራኤል አሳክተዋል። ነገር ግን ሌላ ችግር አለ። በመካከለኛው ምስራቅ ፋርስ ባህረ ሰላጤ ያሉ እንደ ሊባኖስ ያሉ ሀገሮች ሚሳኤሎችን ወደ እስራኤል እንዲሁም ደግሞ ወደ ካታር፣ ሳውዲ አረቢያ ሚሳኤሎች እየተኮሱ ነው። እንዲሁም ሂዝቦላ ሊባኖስ ውስጥ ነው ያለው። ወደ እስራኤልም ሚሳኤሎቹን ያስወነጭፋል። ያው ኢራን ያጠናከረቻቸው ሽብርተኞች ናቸው። አሁንም ሌሎች ሀገሮች አረቦችም እንደዚሁ እንደ ሶሪያ ያሉ ሀገሮችም ወደ እስራኤል ሰው አልባ የሆኑ አውሮፕላኖችን ድሮኖችን እየላኩ እንዲሁም ደግሞ ወደ ሌሎች ሀገሮች ወደ ሳውዲ አረቢያ፣ ካታር እየላኩ ሰላም እየነሱ ነው። እንዲሁም ትላንትና የካታርን የነዳጅ ማከማቻና የሳውዲ አረቢያን የነዳጅ ማከማቻዎችን ክፉኛ ደብድበዋል። በዚህ ምክንያት እንግዲህ የነዳጅ ዋጋ እየጨመረ እንደሆነ ይነገራል። የወጣው መረጃ ነው የሚያስረዳው። እንግዲህ ጦርነቱ እንደቀጠለ ነው። ምክንያቱም ያሉት ርዝራዥ የሆኑ የኢራን ወታደሮች ባለፈው እንደነገርኳችሁ ከኢራኑ ፕሬዝዳንት በታች ያሉ የጦር መኮንኖች ጦርነቱን እየመሩ ነው። ያላቸውም ባሊስቲክ ሚሳኤሎችም ወደ እስራኤል እየተኮሱ ነው። እንግዲህ በዚህ የሚሳኤል ተኩስና የባሊስቲክ ሚሳኤል ተኩሶች ምክንያት በሰሞኑን ወይም ከትላንት ወዲያ በእስራኤል ቴልአቪቭ ዋና ከተማ ይህ ሚሳኤል ወድቆ አንድ የመኖሪያ ህንፃ ላይ ወደ 25 የሚጠጉ ሰዎችን አቁስሎ ቀላልና ከባድ ቁስለት የደረሰባቸው እንደገና ሁለት ሰው እንደሞተ ነው የሚነገረው። እንግዲህ ይህ ሁሉ ሚሳኤል እየዘነበ የአሜሪካና የእስራኤል ጦር ጀቶች እየመከቱ ነው። ሚሳኤሎቹ ወደ እስራኤል ሲገቡ የእስራኤል አይረን ዶም የተቻለውን ያህል በአየር ላይ እያፈነዳ ይገኛል። ከብዙ እልቂትና አደጋ የሚከላከለን የአይረን ዶም እስራኤል የሰራሽውን አይረን ዶም መሳሪያ ያው ሚሳኤሎቹን ያከሽፋቸዋል። እንደውም በአየር ላይ ሆኖ ሲፈነዳ ለማየት በቅቻለሁ። በጣም የሚገርም ነው። እንደ ከዋክብት ነው የሚታዩት ሚሳኤሎቹ ከርቀት ስለሆነ ያው ሲፈነዱና አንዱን ሲገጨው ይታያል። በጣም የሚገርም ነው። አሁንም ቢሆን ርዝራዥ ወታደሮች እና ከመንግስት በታች የቀሩት መኮንኖች በኢራን ውስጥ ያለውን ጦርነት ለመመከት እየታገሉ ነው። እስካሁን በኢራን ውስጥ 1500 አካባቢ የሚሆኑ ሰዎች በጦርነቱ ምክንያት በድብደባው ህይወታቸው እንዳለፈ ይነገራል። ሆኖም ቀረም ግን የእስራኤል ጦር ጀቶች ከመደብደባቸው በፊት ሰላማዊ ሰዎች ከአካባቢው እንዲርቁ ማስጠንቀቂያ እየሰጠች ወረቀት እየበተነች ነው። እንደዛም ሆኖ ግን የድብደባው የመሳሪያ ፍንዳታ ፍንጣሪ ሰዎችን አደጋ ላይ እያደረሰ ነው። በጣም አስቸጋሪ ነው። ከዛም አልፎም ከነዚህ ሂዝቦላ፣ ሊባኖስ፣ ሶሪያ የሚያሰራጩትና የሚያስወነጭፉት ሚሳኤል እስከ ካፕሪሲን ድረስ ደርሶ አደጋ አድርሷል። እንግዲህ አሁንም እንግሊዝ እንዲሁም ፈረንሳይ ወደ እስራኤልና አሜሪካ ለመቀላቀል ለራሳቸው ቃል ገብተዋል። ምክንያቱም በዓለማችን ላይ የሽብር ፈጣሪዎችን እነዚህ እንደ ሊባኖስ፣ ሶሪያ የመሳሰሉት እንደ ኢራን፣ ኢራቅ ውስጥ ተደብቀው ውስጡን መሳሪያ እያከማቹ በኢራን ደጋፊነት አሁን የኢራን መንግስት ሲወገድ እነሱ ተባባሪ በመሆን ወደ እስራኤልና ወደ አረብ ሀገሮች ነው ሚሳኤሎቻቸውን የሚተኩሱት እና ጉዳት ለማድረስ እየሞከሩ ነው። ይህንም በተመለከተ ሽብርተኝነት ለአንድ ጊዜና ለመጨረሻ ጊዜ ለማስወገድ ነው። እንደሚነገረው ከሆነ እንግሊዝና ፈረንሳይ እስራኤልና አሜሪካን በመተባበር ወደ ጦሩ እንደሚዘምቱና እንደሚሳተፉ ትላንትና ማርች 3 ቀን መግለጻቸው ይታወቃል።
በተለይ ትላንትና ሌሊቱን ደግሞ የአሜሪካ ሳውዲ አረቢያ ያለው የአሜሪካ አምባሳደሩ አሜሪካ ውስጥ ያለው የአሜሪካ አምባሳደር ተደብድበዋል። ምክንያቱም ኤምባሲው ተደብድበዋል። በሰው ላይ ጉዳት አልደረሰም፣ ግን ከፍተኛ ጉዳት እንደደረሰ ነው። አሜሪካ ይህንን በምን መልኩ እንደምትመለከተው እስካሁን የሰጠችው መግለጫ የለም። እንግዲህ በጦር መሳሪያ በአየር የሚያደርጉትን ጥቃት አሁንም እንደቀጠሉ ነው። እንግዲህ በየቀኑ የሚደርሰንን ዜናና መረጃ ወደ እናንተ አቀርባለሁ። ለጊዜው ይሄን ይመስላል። የሰላም ድርድሩ እንደሆነ አሁንም ገና የተቋጨለት ጉዳይ አይደለም። ምክንያቱም የኢራኑ ፕሬዝዳንት አሊ እንደሚሉት እሳቸው ካረፉ በኋላ የበታቻቸው ጦር መኮንኖች ለሰላም ድርድር እንቅረብ እያሉ አሜሪካን እየተማጸኑ ነው። ሆኖም ቀረ ግን በዚህ ነገር ጉዳይ አሜሪካ ምላሽ ከመስጠት ተቆጥባለች። ዘግይታችኋል እያለች ነው። ያው የተጀመረውን ጦርነት እነዚህ ሽብር ፈጣሪዎችን በተለያዩ ሀገሮች በአረብ ሀገሮች ሆነው የሚተኩሱት ሚሳኤሎች ከናካቴው ለማጥፋትና ለመደምሰስ እስራኤልና አሜሪካ ቆርጦ ተነስተው ነው ጦርነቱን የጀመሩት። በዚህም ጦርነት ሰው እያለቀ ነው፣ ህፃኖች እየፈረሱ ነው። እንግዲህ ሰላሙን ያምጣ ነው። ወደ ድርድር ተመልሰው ጦርነቱ አብቅቶ ሁሉም ወደ ያለበት የስራና የዕለት ተዕለት ኑሮ ይመለሳል ብለን እንጠብቃለን። እስካሁንም በእስራኤል ሀገር ዛሬ ማርች 4 2026 ዓ.ም ትምህርት ቤቶችና የመንግስት መስሪያ ቤቶች እንደተዘጉ ናቸው። ምንም አይነት እንቅስቃሴ የለም። የግል መስሪያ ቤቶች ስራ ይሰራሉ፣ ይንቀሳቀሳሉ። ሆኖም አንደርግራውንድ ስላለ የአደጋ ጥሪ በተሰማ ቁጥር ወደዛ መሸጋቸውን እንደቀጠሉ ነው። ያለው ዜና ይሄን ይመስላል። እንግዲህ በቀጣይ ዜና እስክንገናኝ ድረስ አብሬያችሁ ቆየሁ። ወዳጅ እጅግ ነኝ። መልካም ጊዜ በያላችሁበት ጤና ይስጥልን፣ ቸር ያሰማን፣ የሰላም ጊዜ ያምጣልን።